10 ላይፍ ቼንጂንግ ሀቢቶችን ወይ ደግሞ በየቀኑ ልናደርጋቸው የሚገቡ ተግባሮችን አብረን እናያለን ማለት ነው። በየቀኑ ብታደርጓቸው ኢን ላይፍ ለምታስቡት አቺቭመንት ትልቅ ሲግኒፊካንት የሆነ ፖዚቲቭ ኢምፓክት አለው ተብሎ ይታመናል። አስተሳሰባችሁን፣ ስሜታችሁንና አኗኗራችሁን ሊለውጡ የሚችሉ ሀሳቦች ናቸው ማለት ነው። እነዚህ 10 ሰዎች መቼም የተለያዩ አይነት ኢንላይፍ አቺቭ ማድረግ የሚፈልጉት ጎል አላቸው። የመጀመሪያው ሀሳብ የጠዋት ተግባር ወይ ደግሞ ሞርኒንግ ሩቲን ነው ማለት ነው። ፖዚቲቭ በሆነ ነገር ቀናችሁን መጀመር ብዙ ነገሮችን እንታደርጉ ኢነርጂቲክ በሆነ ማለት ለምሳሌ በማለዳ በምትነሱበት ሰዓት በአመስጋኝነት ወይ ደግሞ በህይወታችሁ የሆነላችሁን በጎ ነገሮች ደግሞ መልካም ነገሮችን በማሰብ መነሳት። ሁለተኛው ሀሳብ አዘውትሮ የአካል ብቃት እንቅስቃሴ መስራት፣ ቢያንስ በቀን ከ20 እስከ 30 ደቂቃዎች ለአካል ብቃት እንቅስቃሴ ጊዜ መስጠት። ሶስተኛው ጤናማ የሆነ አመጋገብ ወይ ደግሞ ሄልዚ ኢቲንግ ናችን ላይ በጣም ሲግኒፊካንትሊ ኢምፓክት የሚያደርጉ ናቸው። ኢነርጂቲክ ለመሆን ጤናማ ለመሆን ብዙ ኢነርጂ እንድንጠቀም ስለሚያደርጉን እዛ ላይ ትኩረት ብናደርግ እጅግ በጣም ጥሩ ነው። ሌላኛው ጊዜ መከፋፈል ወይ ደግሞ ታይም ብሎኪንግ ነው። ሁሉም ሰው ቻሌንጅ የሚደረግበት ችግር ይሄም ታይም ማኔጅመንት ወይ ደግሞ ታይም